ስለዚህ ሉቃስ ጴጥሮስ ላይ ጥበቃው ጠንካራ የሆነው ሰዎቹ ይታሰራሉ፣ ሌሊት እየመጣ ይዟቸው የሚሄድ ነገር። ስለዚህ ዛሬ ሌሊት ጴጥሮስን ይዞት እንዳይሄድ ጥበቃ እግዚአብሔርን በጣም እስር ቤቱን ወጥረው እየጠበቁ ነው። ሌሊት መጥቶ የሚያወጣው ለሚያዝ እግዚአብሔር ጥበቃው ጠንክሯል ብሎ አይቀርም። ዛሬ እስር ቤቱ እንዴት ጠንካራ ሆኗል ብሎ አይቀርም። ከዚህ በፊት ባልሆነ መንገድ ያወጣል። በጣም ሰዎች ተጠበው እግዚአብሔርን አያዘገዩትም። ከአይምሮ በላይ ሆኖ አያውቅም። የሐዋርያት ሥራ ምዕራፍ 12 ባይዘው የመጀመሪያ ጴጥሮስ ሕይወት ላይ ነው። ከዛ በፊት ሆኖ አያውቅም። በተዘጋ እስር ቤት ወጥተዋል። በተለያየ መንገድ እግዚአብሔር እስር ቤቶችን እንትን ብለዋል። የጴጥሮስ የተለየ በትህትና አጠገባቸው ያለው ሰው ከዚህ በፊት ሆኖ በማያውቅ መንገድ ያወጣል በሉት። እስር ቤት ውስጥ ገብቶ መጣል ብቻ ሳይሆን አስተሳሰሩ የጴጥሮስ አስተሳሰር እንዴት ነው የሚታሰረው? ጴጥሮስን ያስተኙትና በቀኝና በግራው ሁለት ወታደር አጠገብና አጠገቡ ይተኛል። ከዛ ሰንሰለቱ አንድ ላይ ነው የሚጠቀለለው፣ ለብቻ አይታሰርም። በሆነ አጋጣሚ አጠገቡ የተኙት ወታደሮች እንቅልፍ ቢይዛ አይዛቸውም። በስተት ለ6 ሰዓት የገባው ከቤተ መንግስት ነው ትእዛዙ፣ እንቅልፍ ይዞ። ምክንያቱም ሰውየው አመለጠ ማለት እሱ ነው የሚሞተው። ስለዚህ እንቅልፍ ይዞ ህይወቱ ነው፣ ተረኛው ሰውዬ ነው የሚገደለው። ስለዚህ እንዲህ አብረው ታስረው ቁጭ። ኢንኬዝ ግን እንቅልፍ ቢይዛቸው ለመውጣት ሲነቃነቅ ይነቃሉ። አብረውት ነው የሚታሰሩት። ከዛ ነው በሚቆልፉ። እንዲገባኝ መጸልያው አንዱ ቃል ጴጥሮስ ተኝቶ ነበር የሚለው ቃል እንዲገባኝ ይጸልያል። ነገ ሊሰቀል ነው ይልና ዛሬ ተኝቶ ነበር ይላል አይደል? ከቤተ መንግስት እኮ የሞት አይደለም የራት ግብዣ ቢመጣላ አተኛ። ነገ እራት አለ ቢባል ምን አውርቼ ነበር? ምን ተሳስቼ? እንቅልፍ አይዝም። እንኳን ትገደላለማ ሳይመጡ ነው የምትሞተው። ቀድመ ነው የምትሞት። ጴጥሮስ ይኸውላችሁ ስሙኝ፣ የተቀባ ያድናል፣ የሆነ ነገር ያወጣል፣ እግዚአብሔር ይታደገኛል እንዳይል ትላንት ያዕቆብ ተገሏል። አይ ትላንትና አብሮት ረጅም ዘመን ያገለገለው ያዕቆብ በሰይፍ ሞቷል። ከ12ቱ መካከል በወንጌል ምክንያት የተሰዋ የመጀመሪያ ሰማዕት ነው። ኢየሩሳሌም ቸርች ደግሞ ከስጢፋኖስ ቀጥሎ ሁለተኛ ሰማዕት። ከ12ቱ መሃል ግን በወንጌል ምክንያት የሄደ የመጀመሪያ ሰማዕት እሱ። ያድነኛል እንዳይል ያዕቆብ ሞቷል። አጠገቡ ያሉ ወታደሮችም አንተ ነገ ተሰቅለ እኛ ቤታችን ሄደን ባደረን። ሁሉም ነገር እንደሚሞት ነው የሚነግረው። ያው እሱ ተኝቷል። እስር ቤት ለእንቅልፍ አይመችም። ያው ታስራችሁ የምታውቁ ሰዎች ታውቁታላችሁ። በወንጌልም በምንም ታስራችሁ የምታውቁ ሰዎች ምንም አያስተኛህም። ፍራሽን ለማለት እንትኑ ላይ መሬት ላይ እኮ ነው የሚተኛው። ያው እንቅልፍ ያልጋ ጉዳይ አይደለም። እንቅልፍ ያው እግዚአብሔር የሚሰጥ ነው። ዳንኤልም አንበሳ ጉድጓድ ተኝቷል። ይሄ እንኳን ከሰው ጋር ነው የተኛው። ያ ከአንበሳ ጋር ይተኛል አይደል? አንበሳ እኮ ሲል ሌሊት አንበሳ ሲል የምድር መንቀጥቀጥ እኮ ነው የሚያስነሳ። የጻድቅ እንቅልፍ እኮ በአንበሳ ገሳት ራሱ እኮ አይረበሽ። ይሄኛውን ተደግፎት ይተኛል። ተነስ ይለው ይሄኛውን ይደገፈው ታለጥ ብሏል። ነገ ሊሰቀል ነው እሱ ይተኝቷል። እኔ በሆነ ነው የምላችሁ እንዴት እንቅልፍ ያዘው አላውቅም። እንግዲህ አሁን ሰሞኑን ትንሣኤ ሙታን ስላለን ጠይቀዋለን ስናገኘው ተኝቷል። መጽሐፍ እንደዚህ ይላል በቤተ ክርስቲያን ስለ ጴጥሮስ ወደ እግዚአብሔር አጥብቆ ይጸለይ ነበር። የቸርች የቤት ስራ ይሄ ነው አይደል? ወደ እግዚአብሔር ጸሎት ወደ ጎን አይደለም ወደ ላይ ነው። ወደ እግዚአብሔር አጥብቆ። ጥብቀ ጸሎት ማለት ጥቂት ደቂቃ በኃይል መጸለይ አይደል? ጥብቀ ጸሎት ማለት መልሱ እስኪመጣ መጸለይ። ጥብቀ ጸሎት የሚያልቀው አንተና መልሱ ተጨባብጣችሁ ነው የምትጨርሱት። መልሱ ሲመጣ ተጨባብጠ ነው ወተምት። ስለዚህ ምን ማለት ነው ጥብቀ ጸሎት ማለት? ጌታ ወይና አንተ ካልመጣ መምጣቴ ነው። ወይና ወይ ወሰደኝ ነው። በቃ እንደሱ እኮ ነው አይደል? ዳዊት ምንድን ነው ያለው? መዝሙር 42 ላይ ነው ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ተጠማች ይልና አምላክህ ወዴት ነው ባሉኝ ጊዜ እንባዬ ቀንና ሌሊት ምግብ ሆነኝ አለ። ምን ማለት ነው? አንተ እስክትመጣ ድረስ ምግብ ትቼ እንባ ጀምሬያለሁ መብላት አለው። ሰው ደግሞ እንባ እየበላ አይኖርም። መምጣቴ ነው አሉ። አንተ ካልመጣ እኔ ሰሞኑን ብቅ እላለሁ ሲለው እግዚአብሔር አይ ቆይ አንተ አልጨረስክም ብሎ መጣ። ወደ እግዚአብሔር ጥብቅ ጸሎት ማለት ምንድነው? ትላንትና ያዕቆብ እንደ እግዚአብሔር ፈቃድ በዚህ መንገድ ሄዷል። ጀግና ነው፣ ሰማዕት ነው፣ ታማኝ ምስክር በወንጌል ምክንያት ነው አይደል የተሰዋው። ልክ ራዕይ ምዕራፍ 2 ላይ ነው ታማኝ ምስክር አንቲጳስ በከተማችሁ መካከል እንትን ብሏል የሚለው ልክ እንደ ታማኝ ምስክር ነው። ለወንጌል ክብር ነው ለወንጌል መሞት። ኖርማሊ እነዚህ ሰዎች ስራ ስላልጨረሱ ይቀጥላሉ እንጂ መጨረሻ ላይ እኮ እነሱም ሄደዋል። እኛም እንሄዳለን። ስራ ስላልጨረስክ ዛሬ ትሻገራለህ እንጂ የሆነ ቀን እንሄዳለን። የምትሄዱ ቀን ደግሞ መጥቼ ደግሞ ትሄዳላችሁ ላል አሁን ስላልጨረሳችሁ ነው ትቀጥላላችሁ የምለው። ትሄዳላችሁ ስል ዝም አላችሁ። ልክ ነው። እንኳን ዝም አላችሁ። ክብር ለኢየሱስ ይሁን። ትላንትና ያዕቆብ ሞቷል። አዎ ዛሬ ጴጥሮስ እንዲሞት አንፈልግም። ጥብቅ ጸሎት ስለ ጴጥሮስ ነው። ርዕሱ ጴጥሮስ ነው ማለት ወደ እግዚአብሔር ይጸልያሉ። ኢየሩሳሌም ቸርች ደግሞ ታውቃላችሁ በጣም የፕሬየር ቸርች ተዘግታ እነ ማርቆስ እናት እነ ማርያም ቤት ነው። ማርቆስ ወንጌልን የጻፈው ሰውዬ ማለት ነው። ማርቆስ ዮሐንስ የእሱ እናት ቤት አላት እና እሷ ቤት ነው የሚጸልየው። ቸርች ዝግ ነው። እሷ ቤቷን ለጸሎት ስታ በጣም የተባረከች ሴት ናት። ለዛ ነው እግዚአብሔርም ያው ልጇን ወስዶ አገልጋይ አድርጎ አንድ ወንጌል እንዲጽፍ አደረገ። እንደውም የመጀመሪያው ወንጌል እሷ ልጅ ነው የጻፈው። ሉቃስና ማቴዎስ እንደውም እሱን እንደ መሰረት ተጠቅመው ነው የጻፉት። በጣም በቃ ወንጌላዊ ያደረገላት ልጇን ከኢየሱስ ጥምቀት እስከ ርገቱ ከዮሐንስ ጥምቀት እስከ ኢየሱስ ርገት ግጥም አድርጎ 16 ወንጌል በታምር የታጀበ ወንጌል ጻፈ እና የእምባዋን አይቶ ነው በልጇ ነው የከፈላት። እሷ ቤት ይጸልያል።
እግዚአብሔር ጸሎት ሰማ አይደል? ጴጥሮስ ይፈታ ይላል። በቃ በልሳን ይበሉ ግሪክ አረማይስጥና ይበሉ በቃ ጸሎታቸው ጴጥሮስ ይፈታል። ሰማ። ከሰማይ ሲሰማ ጴጥሮስ ይፈታ፣ ጴጥሮስ ይፈታ፣ ጴጥሮስ ይፈታ። የታለ ጴጥሮስ ብሎ ሲል እስር ቤት መሬት ላይ ስትሆን ነው። ከቸርች እስር ቤት ሩቅ ነው። ከላይ ስታይ ግን ጸሎቱ እዚህ ጋር ነው፣ እስር ቤቱ እዚህ ጋር። ስለዚህ አሁን ይሄን ሰውዬ ከእስር ቤት አውጥቼ እዚህ ባመጣው ጸሎቱ ያልቃል። አለበለዚያ እረፍቱን አይሰጡማ። አይ እረፍት አይሰጡትም። ይሄ ሰውዬ ተፈቶት አልመጣ ብለው በቃ ጾም ጸሎት ይዘው እያበዱ። ከዛ እግዚአብሔር አንድ መልአክ ጠና። አቤት ሲል ጴጥሮስን አየው። አውጣው። ከዛስ አውጣው፣ እስከ በር ድረስ አውጣውና ተመለስ። ከበር በኋላ እሱ ኢየሩሳሌምን በወንጌል ስርጭት በደንብ ስለሚያውቃት ውስጥ ለውስጥ ይሄዳል። መልአክ ዋና መንገድ ነው የሚመርጠው። እሱ እናቴ በወንጌል ስርጭት ያውቃታል። ኢየሩሳሌምን ውስጥ ለውስጥ ይሄዳል። አንተ ከእስር ቤት አውጣው። ከእስር ቤት መውጣት ነው የማይችለው። ካወጣኸው መሄዱ ለሱ ተወው። እማትችሉትን ይችልላቸዋል። አዎ አሁን ከእስር ቤት ማውጣት ማንም አይችልም። አውጣው። ከወጣ በኋላ ግን ቶ እሱ ይሄዳል አለው። በደንብ ጮክ በሉና እማልችለውን ይችልልኛል፣ የምችለው ላይ ይተወኛል በሉ እስቲ። አንተ ካወጣ በኋላ መሄድ ይከብዳል። ከዛ መልአኩ ፈልጎ አገኘው አይደል የሚለው አይደል? ጴጥሮስ ያለበት ክፍል የጌታ መልአክ ተገኘ ነው የሚለው። አይ ከላይ ሲሆን ቀጥታ ነው፣ ቱ ዘ ፖይንት ነው። እግዚአብሔር ችግርን ፈልጎ ያገኘው ምንጩ ላይ ነው የሚቆመው። እና ሰውየው ያለበት ክፍል መልአክ ገባ። መልአክ ደግሞ እንደምታውቁት ወታደር አያውቅ፣ ችግር አያውቅ፣ የሰንሰለት ትልቅነት አያውቅ። ሰንሰለቱን እንዴት ላድርገው እባክህ አይል፣ ሰንሰለት አይነካ። ጴጥሮስን ሲነካው ነው ሰንሰለቱ ወደቀ የሚለው። ቢዝነሱ አይደለም ለመልአኩ ሰንሰለቱ፣ ጴጥሮስን ማውጣት ነው ፕሮግራሙ። እስቲ አሜን በሏ። ሄሮድስም የሄሮድስ ትእዛዝም የመልአኩ ፕሮግራም አይደለም። እዚህ ውስጥ አያውቀውም። መልአኩ የሚያውቀው ጴጥሮስን ከእስር ቤት አውጥቶ ደጅ ማቆም ነው። ከዛ ጨርሻለሁ ብሎ ወደ ቤቱ መሄድ ነው። አምልኮ አቋርጦ ነው የመጣው። ቶሎ ስራ ጨርሶ መመለስ አለበት። ከዛ መጣ ጴጥሮስ። እናቴ ላት ተብሏል። ወጋለ መልአኩ ሲመጣ። ይሄ እንኳን በዚህ እንኳን ኤልኢዲ እንዲበርቷል። መልአክ ሲመጣ እግዚአብሔር ያሳይ። በቃ ዋጋ ጋለ። እኔ ጴጥሮስ እሺ ተኝቶ ነው። እኔ እንትኖች ወታደሮቹ ምን እንደሆኑ አላውቅም። ያው የመጽሐፉ ኢንቴንሽን ስላልሆነ አልነገረንም። ይሙቱ ይተኙ፣ ለጥቂት ደቂቃ ሞተው ይሁን እንዳያዩ ይከልከሉ አላውቅም። ግን በቃ በሰላም ጴጥሮስ ብቻ ነው ያለ። ገባ ጴጥሮስ ሲለው አይሰማ። ዲፕ ስሊፕ። ይሄ አልጋችን ላይ ምን ሞትበት ሰዓት አለ አይደል? እዛ በቃ ያለብላ ተብሏል። ጎኑ አረገው። ጎንህን እንኳን መልአክ ሰው ሲነካ ራሱ እንዴ ነው የምጮኸው? መልአክ ሲነካ ደግሞ እንደ ጓደኛው ነው የሚነካ። አምልክ እንጂ ከእንቅልፍ አይደለም ከሞት ይቀሰቅሳል። ነፍስ ድረስ ነው የሚነካ። እዚህ ጋር አጥንትን ብቻ እንዳይመስል፣ ሪብስን ነክቶ ማስጮ እንዳይመስል ሲያደርገው። የእግዚአብሔር ኃይል ግን እንዴት እንደሚደንቅ አሁን ኃይል አለፈ አላለፈ የሚል የለውም እኮ። ሲነካው ግን የእግዚአብሔር ኃይል ለማለፉ ምልክት ሰንሰለቱ ከእጅና ከእግሩ ወደቀ ይላል። አልፈታውም። ታውቃለህ? አሁን ኃይል አለፈ የለውም። ሲነካው ለማለፉ ምልክት ተወ። ሲያደርገው ረገፈ። የእግዚአብሔር የሆነው ይነካል፣ የእግዚአብሔር ያልሆነው ይለቃል። የሄሮድስ ነው፣ የእግዚአብሔር አይደለም። ልክ ሲነካው ተላዩ ላይ ረገፈ። ጮክ በሉና አጠገባቸው ያለው ሰው የጌታ የሆነው ይነካል፣ የጌታ ያልሆነው ይለቃል በለው። መልአኩ አሁን አይቶት ወደቀ አይደል? ሰንሰለቱ አይልም። አፍተሮል ቢዝነሱ አይደለም። የሰንሰለት ግዝፈት አጀንዳው አይደለም። መልአኩ ተነስ። መልአኩ ወታደራዊ ነው። ተነስ። የታዘዘውን አደረገ የሚል ቃል አለ። እንዳዘዘው አረገ የሚል ቃል አለ። ትእዛዝ ነው ማለት ነው። አሁን ኢየሱስ ቢሆን አያዘው አይደል? እስቲ ብዙ ገረፉ። ሰው ነበረ ያውቀዋል። ኢየሱስ ሰው ነው። ቁስል ያውቃል። መልአክ ቁስል ያውቃል። ተነስ ነው የሚልህ። እግር በእግር ብረት ተላልጦ ጀርባ ተተልትሎ አያውቅም ቁስል። ተነስ ይለው ብድግ አለ ይላል። ብዙ ገርፈውኛል እንዴት ልነሳ? የለ መልአክ ገኝ ጴጥሮስ እናቴ መልአክ ያውቃል። እንትኑ ኦርደሩን ጠብቆ የአይን ምስክር ከነበሩ ተጻፍኩ ያለው አይደል? የዘካርያስን አፍ ዘጋው የሚለውን የሰማው ከጴጥሮስ ነው። መልአክ ካልታዘዝከው ምን ሊያደርግ እንደሚችል ለሉቃስ ጴጥሮስ ነግሮታል። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ የምናገረውን አላመንክምና ብሎ ዘግቶት ነው አይደል ሄደው። በጣም የምስራች ተናጋሪ ገብርኤል፣ በጣም የምስራች እያለ ነው የሚመጣው ገብርኤል ሁሌ። የምስራች ተናጋሪው አፍ ከዘጋ አሁን ሚሊተሪ ዋናው ሚካኤል ቢመጣ አስበዋል። ባያምን ቋሚ ነገር አድርጎልን ነው የሚሄደው። ይሄ እንኳን ነገ እንዲከፈት አድርጎት ነው። ያኛ ወይ ይዞት ሄዳል። ዋናውን ነገር በጽሁፍ ነው የምትገባባው። መልአክ ስለሚያውቅ የፈለገ ቢገርፉት የፈለገ ግርብረት እጅና እግሩ ላይ ቢቆይም ቢላላጥም ተነስ ይለው ብድግ አለ ይላል። ጫማና ጠልቃለሁ ቁስሉ ላይ ታጠቅ፣ ደርብ አለ፣ ደረበ። ተከተለኝ
እኔ ያለው ተሸክመው ወጣው የሚል አይደል? ዮሐንስ 21:18 ላይ እኮ ኢየሱስ ወደማትፈልገው ተሸክመው ሲወስዱ አርጅተህ ትሞታለህ ነው ያለው። መልአኩ ተሸክመው አይልም። ምን ማለት ነው? ገና ነህ እያለው እኮ ነው። ተሸክመው ሲወስዱ አይደል እንዴት ትሞታለህ ያለ? አዎ ተነሳ አሁን ተከተለኝ እንጂ ሲራመድ ገና ነህ። መልአክ ቢመጣ ጌታ የነገረን ነው የሚያስታውስ። አዲስ ነገር አያረግ። ኢየሱስ እንዲህ አልነገረህም ወይ? ነግሮ ነበር። ታዲያ ምንድነው የምትሰራው? ተነስ። ማጥለቃቀቶ መደረብ አቀቶ መታጠቅ አቀቶ ተሸክመው ሲወስዱ አርጅተህ ትሞታለህ ብሎታል ኢየሱስ። ገና ነህ እኮ መታጠቅ ትችላለህ፣ ማጥለቅ ትችላለህ፣ መደረብ ትችላለህ። እና ሰው ገና የሚሸከም አይደለም። አንተ ገና አልጨረስክም። ሄሮድስ ጨርሳል፣ ኢየሱስ አልጨረስክም አላለም? የዛሬ 15 ዓመት ዮሐንስ 21 ላይ ወደ አባቱ ልሄድ ሲል አልነገረም? ከ15 ዓመት በኋላ ገና ነህ እኮ። ታዲያ አንድ 15 ይቀራል። 35 ዓመት ነው ያገለገለው ሰውዬው። አንድ 15 ይቀራልና ተከተለኛል። ተከትሎት ወጣ የሚል ቃል አለ። ሰውዬው ጴጥሮስ በጣም ታዛዥ። እሺ ተከትሎት ሲወጣ እኛ ትንሽ እንትኑ እንደው ባላምሮ ልሁንና ተኙ ብዬ ልመን። የታሰሩት አብሮት ተኝቶ የቆሙት ምን ሆነ? እኔ በር ላይ ቆሟል። ሁለት እኮ አሉ። እንደ ቀጥ ብለው እሱም ብቻ የሚያዩ ጴጥሮስ መልአኩ ከፊቱ ሲወጣ እነሱ ያያሉ። እየወጣ እኮ ነው። ይሄ አይን ያው እየተባለው ብቻ ነው የሚያዩ። እንደምታውቀው አቴ ከተባለ አይ ልብ እኮ ነው የሚያዩ ሲሉ ሰምታችሁ አታውቁ? እቺን ሊጋርዳት ይችላል። እና ጴጥሮስ እየወጣ እያለ ቅድም የገረፈው ወታደር እኮ ነው ቆሞ እንዲህ ቀጥ ብሎ ቆሟል። ባጠገቡ ሲያልፍ አይ በሰላም ወጣ። የመጀመሪያውንና ሁለተኛውንም ዘብ የሚል ቃል አለ። ዘብ ማለት በር አይደለም፣ ጥበቃ ነው። ሁለተኛውን በር ላይ ያለውን ጥበቃ አለፈ። ሶስተኛው በር የዛሬ ጥበቃ የለውም ወይ ጥበቃው ማማ ላይ ሊሆን ይችላል። ሶስተኛው በር ዋናው በር የብረቱ መዝጊያ የሚል ቃል አለ። እኔ የራሱ እንዲገባ ይጸልይ። እናንተ በጣም ጥሩ ሰዎች ስለሆናችሁ ነው በቀላሉ ያመናችሁት እንጂ የብረቱ መዝጊያ ምን አለ ነው የሚለው? አውቆ ከሚለው በፊት ራሱ የሚል ቃል አለ አይደል? ራሱ የሚል እንኳን ሰው አልከፈተው፣ መልአኩም አልከፈተው። የብረቱ መዝጊያ ራሱ አውቆ ቆይ ስሙኝ፣ ብረት ያውቃል ወይ? አትፍሩ፣ የተማራችሁትን መልሱ። ብረት አያውቅም። ዛሬስ ራሱ ብረቱ አውቆ ምን ማለት ነው? ብረት ለጥቂት ደቂቃ ወደ አይምሮ ተመልሶ አወቀ ነው እኮ። የብረቱ መዝጊያ ራሱ አውቆ ተከፈተላችሁ። በዚህ ጊዜ ጴጥሮስ ራእይ የሚያይ መሰለው። ብረቱ ራሱ ወለል ሲል በህልሜ ነው። ሊከፈት አይችልማ እንዴ እናንተ ባላምሮ ነው እንጂ በጣም መንፈሳዊ አትሁኑ። ባላምሮ ነው ተከፈተ። አይ በህልሜ ራእይ የሚያይ የራእይ ልምምድ አለው ሰውየው። ምዕራፍ 10 ላይ ሸማ ሲወጣ ሲወርድ አይቷል በራእይ። ዛሬ ደግሞ ብለህ ብረት ራሱ ሲያቅ በራእይ ያሳየኝ። አጠገባቸው እርሶ በህልም እስኪመስል ስራን ሰርቶ ይጨርሰዋል በለው። በህልሜ ነው እያለ እንኳን ሊያምን ማመን እኮ በአይምሮ ሆነ አውቀ ነው። ይሄ እኮ እንኳን ሊያምን በእውን መሆኑን አላወቀም። እምታምነው እኮ አይምሮ በስነ ስርዓት ቁጭ ብለን ይሄ እኮ በህልሜ ነው እያለ ነው የተሰራ። አለማመንን አልፎ ይሰራል ማለት ነው። ሲወጡ በህልሙ ነው በቃ። አንድ ስላች መንገድ አንድ ድንጋይ ወራ ታክል እንደሄዱ መልአኩ ጴጥሮስ አለው አቤት። ስራዬን ጨርሻለሁ፣ አንተም ወደ ቤት ሂድ፣ እኔም ወደ ቤት ሄዳለሁ ብሎት ሚሽን አኮምፕሊሽ ብሎ ወታደር ነው ስራውን ጨርሷል። ታዞ ነው የመጣው። ጨርሶ ልክ ካጠገቡ ሲሄድ መልአኩ ከእርሱ ሲለይ ጴጥሮስም ሲረጋጋ ወደ ልቡ ተመልሶ እስካሁን አፋፍ በህልሜ ነው በህልሜ ሌሊት አይደል ብርድ ሁለቴ ሲመታው ብንናል። ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ህዝብ ይጠብቁት ከነበረው ይሄ ማለት ምን ማለት መሰላችሁ? ንጉሱና ህዝቡ ማለት ድፍን ሀገር ማለት። የዚህን ሰውዬ ሞት ድፍን ሀገር ነው የሚጠብቀው። ንጉሱ ብቻ ሳይሆን ህዝቡም ይጠብቅ። ከንጉሱ ከሄሮድስ እጅና የአይሁድ ህዝብ ይጠብቁት ከነበረው እንዳዳነኝ አሁን ያለ ጥርጥር በህልሜ አይደለም። ዞር ሲል የብረቱ መዝጊያ እውነት ነው የተከፈተው። ለካ የቀድሙ በሙሉ እውነት ነው። ያለ ጥርጥር አወቅ። እስቲ ጮክ ብሉና አሜን በሉ። ያድነናል። ስንት ሞት ነው እየሰበረ ያመጣ። ይሄ ያው የጌታ ስለሆነ ስለ ራሳችን መናገር የማይገባን ቦታ ስለሆነ እንጂ እኔ በእውነት በህይወቴ በጣም ብዙ ያለቁ ነገሮችን ጌታ እየቆረጠ ሲቀጥል ምስክር ነኝ። አድኖናል፣ ያድነናል። እንደሚያድነንም በእርሱ አምነናል። ከዘላለም ሞት አድኖናል። እንኳን ምድራዊ ከሆነ ነገር አወጣው። ልክ ወደ አይምሮ ሲመለስ እስር ቤቱ በርጋ አልቆየም። ምክንያቱም አይታወቅም የሚፈጠረው ነገር ብሎ ውስጥ ለውስጥ አድርጎ የቁጥር 5ቱ ጸሎት ወዳለበት ወደነ ማርቆስ እናት ወደነ ማርያም ቤት ሄድና ጸሎቱ አዳር ነው ማለት ነው። አዳር ጸሎት ጥሩ ነው። ቸርች አዳር ነው ማለት የፈታ ጴጥሮስ የላቃቅ የቄሳር መንፈስ የሄሮድስ መንፈስ ያኔ ጠቋር ምናምን የለም። መናፍስቱ ራሱ የሚሰራው ቄሳር ላይ ነው። ቄሳር ነው አምላክ ነኝ የሚለው ቄሳር ነው። እነ ጢባሪዎስ ቄሳር አጋንንቱ እነሱ ላይ ነው ያለው። የማታ ነፍሰ ገዳይ ይላል ጴጥሮስ እናቴ መጥቷል። የጸሎት መልሱ በር ላይ ነው። ወስቲ ጸልያሉ
ይላሉ። እግዚአብሔር ተሰማይ ጸሎቱን መልሶ በር ላይ ነው ያለው። የጸሎት መልሶ በር አንኳኳ። ሲያንኳኳ ጊዜው ትንሽ ጥሩ ስላልነበር ከባድ ነው። ቸርች ዝግ ናት። ማን እንደሆነ አይታወቅም። እና እነሱ ውስጥ እየጸለዩ ነው። ምግብ የምታበስል የምታገለግላቸው ሮዴ የምትባል እህት ነበረች። ሮዴ አሏት። እኛ እየጸለይን ነው፣ እስቲ በረክፈች። እሷ ጸሎት ከጨረሱ በኋላ የሚቀማመሱትን ነው የምታበስለው። ስለዚህ መዝጊያ ላይ ነው እየገባች አሜን የምትለው። ያ እናቴ እዛ ብትሆን በልሳን ነው የምትጸልየው። ተር ያለች ነው የምትሰራ። መርዝ ቢኖረው ራሱ ይፈወሳል ምግቡ። ሄደችና ጠጋ በላ ማን ነው ስትል በኢየሱስ ጴጥሮስ እኔ ነኝ ሲል እሷን ጨምሮ ብዙዎቹ ወደ ጌታ የመጡት በዚህ ሰውዬ ነው። ድምፁን ታውቋለች። ከምዕራፍ 1 ጀምሮ እስከ ምዕራፍ 12 እሱ ነው እየሰበከ ያለው። ሮጣ ገባች ወደ ውስጥ። ደስቷ ልክ ቢኖረው በሩን ከፍታ እየጸለይንልህ ነበር እንኳን ጌታ ረዳ ትለዋለች። ልክ አጣ አልፏል። ልክ ደስታው ወደ ውስጥ ገባች። ወደሚጸል ሰውዬው ደጅ ቆሙ። ወደ ውስጥ ገብታ የጸሎት ርዕስ ቀይሯለች። ምን ነው አሏት። በቃ እንትኑ ልቃቅማን በቃ ምን ነው መልሱ በር ላይ ነው።